ሁላችን መጽሐፍ ቅዱስ ክፍል ከኔ ጋራ መጽሐፈ ነገሥት ምዕራፍ 18 ሁላችንም እናወጣለን። አሁን በከሳት በኋላ እኔ አነባለሁ ሰዓት ለመጠቀም ማለት ነው። ስለዚህ ሁላችን መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ቁጥር 1 ጀምሮ ያለውን የእግዚአብሔርን ሐሳብ አነባለሁ። ከብዙ ቀንም በኋላ በሶስተኛው ዓመት ሂድ ለአካብ ተገለጥ፣ በምድርም ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአካብ ይገለጥ ዘንድ ሄደ። በሰማርያም ራብ ጸንቶ ነበረ። አካብም የቤቱን አዛዥ አብድዩን ጠራ። አብድዩም እግዚአብሔርን እጅግ ይፈራ ነበረ። ኤልዛቤልም የእግዚአብሔርን ነቢያት ባስገደለችው ጊዜ እርሱ 100 ነቢያት ወስዶ 50 በዋሻው ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበረ። አካብም አብድዩን በአገሩ መካከል ወደ ውሃ ምንጭ ሁሉና ወደ ወንዝ ሁሉ ሂድ፣ እንስሶችንም ሁሉ እንዳይጠፉ ፈረሶችንና በቅሎችን የምናድንበት ሳር ምናልባት እንገኛለን አለው። ቁጥር 6 ሁለቱም የሚመልሱበትን አገር ተካፈሉ። አካብም ለብቻው በአንድ መንገድ፣ አብድዩም ለብቻው በሌላ መንገድ ሄደ። ቁጥር 7 አብድዩም በመንገዱ ሲሄድ እነሆ ኤልያስ ተገናኘው። አብድዩም አውቆ በግንባሩም ተደፍቶ ጌታዬ ሆይ ኤልያስ አንተ ነህን? አለ። ቁጥር 8 ኤልያስም እኔ ነኝ፣ ሂድ ለአካብ ኤልያስ ተገኝቷል በላለው። አብድዩም አለ እኔ ባሪያ እንዲገድል በአካብ እጅ አሳልፈ ትሰጥ ዘንድ ምን ኃጢአት አድርጋለሁ? አምላክህ ሕያው እግዚአብሔርን ጌታዬ ይፈልግ ዘንድ ያላከበት ሕዝብ ወይም መንግሥት የለም፣ ሁሉም በዚህ የሉም ባሉ ጊዜ አንተን እንዳላገኙ መንግሥቱንና ሕዝቡንም አምሏቸው ነበረ። ቁጥር 11 አሁንም እነሆ ሂድ ኤልያስ ተገኝ ብለህ ለጌታ ንገር ትለኛለህ። እኔም ካንተ ጥቂት ራቅ ስል የእግዚአብሔር መንፈስ አንስቶ ወደ ማላቀው ስፍራ ይወስዳል። እኔም ገብቼ ለአካብ ስናገር ባያገኝህ ይገድለኛል። እኔም ባሪያ ከትንሽነቴ ጀምሬ እግዚአብሔርን እፈራ ነበረ። ኤልዛቤል የእግዚአብሔርን ነቢያት ባስገደለችው ጊዜ 100 የእግዚአብሔር ነቢያት ወስጄ 50 በዋሻው ውስጥ ላይ ሸሽጌ እንጀራና ውሃ የመገብኳችሁ ይህ ያደረኩት ነገር በአሁኑ ለጌታዬ አልታወቀንም? አሁንም ሂድ ኤልያስ ተገኝ ብለህ ለጌታ ንገር ትለኛለህ፣ እርሱም ይገድለኛል። ቁጥር 15 እና የመጨረሻው ኤልያስም በፊቱ የቆምኩት የሰራዊት ጌታ ሕያው እግዚአብሔርን እኔ ዛሬ ይገለጣለሁ አለ። እልልታ ጭብጨባ ለጌታ ክብር ይሁንለት። ያነበብኳችሁ የእግዚአብሔር ቃል ክፍል መጽሐፍ ነገሥት ቀዳማዊ ምዕራፍ 18 ቁጥር 1 እስከ 15 ባለው ክፍል ሲሆን ዛሬ አንድ በምድሪቷ ላይ የሚንቀሳቀሰውን እባቡን እግዚአብሔር አምላክ ይወገዋል። ድምፃችሁን ከፍ አድርጋችሁ አሜን በሉ። በምድሪቷ ላይ በሰው ውስጥ ተቀምጦ ሰውን የመሰለ የሰውን ጸጋ የሚበላ የጸጋ አገልጋዮችን የሚመታ በንግግራቸውና በድርጅታቸው የተደራጀ በአፋቸው አንደበት የሰው ሽታ ያለው በአፋቸው ንግግር የሰው አመለካከት ያለው በአፋቸው ንግግር መጽሐፍ ቅዱስን የሚመስል በውስጣቸው ግን ተቀምጦ የሲኦል አጀንዳ የሚያስፈጽም የእባቡ ጉልበት እግዚአብሔር ዛሬ ይወገዋል። የኤልዛቤልን ቤት እግዚአብሔር ዛሬ ይመታዋል። አንድ ሰው ዛሬ ለአካብ ይገለጣል። አንድ ሰው ጮህ እስኪ ይገለጣለሁ በለባካሽ አላውቅም። አንዳንድ ሰው ዛሬ ለነገስታቱ ይገለጣል። አንዳንድ ሰው ዛሬ በክብሩ ይገለጣል። አንዳንድ ሰው ዛሬ በሞገሱ ይገለጣል። አንዳንድ ሰው ዛሬ ለጠንቋዮች ይገለጣል። አንዳንዶቹ ዛሬ በእግዚአብሔር ክብር ይገለጣሉ። አንድ ሰው ጮህ እኔ ይገለጣለሁ በላይ
አልተሰማኝም፣ እኔ እገለጣለሁ በል። እንደገና ድገሙና እኔ እገለጣለሁ በል ባካችሁ። ዛሬ የማወራው አንድ ጨካኝ ትውልድ እዚህ ቤት ይወለዳል። ዛሬ የምተነበው አንድ ጨካኝ ሴት እዚህ ቤት ትወለዳለች። እግዚአብሔርን የተሸከመች ትወለዳለች። የእግዚአብሔርን ጸጋ የተሸከመች ትወለዳለች። የእግዚአብሔርን ክብር የተሸከመ ትውልድ ዛሬ ይወለዳል። ለንጉሥ የማይፈራ፣ ለወሬ የማይፈራ፣ ለዛቻ የማይፈራ፣ ለዝናብ የማይፈራ፣ ለሲኦል የማይፈራ ጨካኝ የሆኑ ትውልዶች ይነሳሉ። እኔ ነኝ የሚል ሰው ካለ ጮሆ አሜን ይለኝ። ለሰፈሩ የማይፈሩ፣ ለዛቻ የማይፈሩ፣ ለወሬ የማይፈሩ፣ ለሰው ንግግር የማይፈሩ፣ ዓለምን ሰንጥቆ የሚወጡ የጨከኑ ትውልዶች ይነሳሉ። እኔ ነኝ የሚል ካለ ጮሆ አሜን ይለኛል። እባቡን የሚረገጡ ይነሳሉ። የጨለማ መንግሥትን የሚመቱ ይነሳሉ። የጨለማ እጅ የተያዘውን በረከቱን የሚወስዱ ይወለዳሉ። እኔ ነኝ የሚል ካለ ጮሆ አሜን አሜን አሜን። አጠገበ ያለው ሰው ያዝና እኔ ነኝ እኔ ነኝ እኔ ነኝ እኔ ነኝ ብለህ ትንቢት ተናገር። እኔ ነኝ በለኝ። ድገምና 3 ጊዜ እኔ ነኝ እኔ ነኝ እኔ ነኝ በልልኝ እባክህ። አልተሰማኝ። ድገሙ። እኔ ነኝ በሉ እባካችሁ። እንደገና ድገሙና እኔ ነኝ በሉ እባካችሁ። እሺ እኔ ስል እናንተ እኔ ነኝ ትላላችሁ። ወደ ነገሥታት የምትገቡት፣ ኢትዮጵያን የምታድኑት፣ ጦንቃዮችን የምትመቱት፣ ሲኦልን ባዶ የምታስቀሩት፣ ኃያላንን የምታስፈሩት፣ የሰው ንግግር የማያስቆማችሁ፣ ወሬና ዛቻ የማይቆማችሁ፣ ማጣትና ችግር የማያስቆማችሁ አንድ ጨካኝ ካለ እኔ ነኝ ይበለኝ እባካችሁ። እንደገና ድገምና እኔ ነኝ በል እባካችሁ። ጨለማ የማያቆመው፣ ማጣት የማያቆመው፣ ዘረኝነት የማያቆመው፣ የገንዘብ ማጣት እንዳይቆመው፣ ሲኦል የማያቆመው አንድ ጀግና ዛሬ በወንጌሉ ኃይል ይወለዳል። አንድ የተቀባ በካራ ላይ ይወለዳል። አንድ ቅባት የያዘ ኃይል ይነሳል። አገርን አቋርጦ ያገለግላል። ወሬን አቋርጦ ያገለግላል። ክብር ተሸክሞ ያገለግላል። ኧረ አንድ ሰው እኔ ነኝ እኔ ነኝ። ያመነ ሰው ይሆንለታል። ያመነ ሰው ይሆንለታል። እልልታ ጭብጨባ ለጌታ ይሁን። በደንብ ስሙ። የመልእክቴ ርዕስ የትንቢቱ ጉልበት ይላል። ማን ነው ጮሆ አሜን ያለ? የመልእክቴ ርዕስ የትንቢቱ ጉልበት። ድገምና ይሄን አየር ላይ ያለው መናፍስት መስማት አለበት። እንደገና ድገምና የትንቢቱ ጉልበት በለው ባካችሁ። ዛሬ በለው ባካችሁ። በአገሬ ላይ በሉት፣ በኢትዮጵያ ላይ በሉት። ይገለጣል በለው ባካችሁ። የትንቢቱ ጉልበት ይገለጣል። የቃሉ ጉልበት ይገለጣል። የሞገሱ ጉልበት ይገለጣል። ኧረ አንድ ሰው ይሄን ትንቢት ይዞ ይገለጣል። እግዚአብሔር እንዲህ ብሎኛል። እዛ ጋም ነቢይ ተነሳ፣ እዚህ ጋም ነቢይ ተነሳ። እዛ ጋም ቸርች ተተከለ፣ እዚህ ጋም ቸርች ተተከለ። ያ ቸርች ደግሞ ሸራ ውስጥ ነው፣ የሆነ ጉራጉርንግ ውስጥ ነው የሚሉ ሰዎች ይስሙ። ነቢይ ማቱሳላ በአደባባይ ትንቢት ልናገር መጥቷል። አንድ ሰው ጮሆ አሜን ይለኛል። እዛም ተነሳ እዛም ተነሳ የሚሉ ይስሙ። ገና ቆጡ ላይ ይከፈታል። በአንዳንድ ቤት ላይ ነቢይ ይነሳል። በአንተ ጉልበት ላይ ነቢይ ይነሳል። ከቤት ነቢይ ይወለዳል። የእግዚአብሔር ጸጋ የተሸከመ ይወለዳል። ኧረ አንድ ሰው ጮሆ አሜን ይለኛል። ትቀበላለህ ወይ? ከጉልበት ነቢይ ይነሳል። አንተ ካራ ላይ 4 ቸርች አለ ብለህ እዚህና እዚህ ምን ነው በዛ ካልክ፣ ዛሬ እግዚአብሔር እንዲህ ይላል፣ ገና በየቤቱ ነቢይ ይወለዳል። አይመለከተኝም። የነቢያቶቹ ጠላት ካላችሁ ጆሮ ይዛችሁ ወደ ቤት ልትሄዱ ትችላላችሁ። ገና ከየቤቱ ነቢይ ይነሳል። ኧረ ገና ከየቤቱ ነቢይ ይወለዳል። የምድሪቷን ብርሃን ይዞ ይወለዳል። የሌለውን ባለው በሚጠሩት ይወለዳል። ጨካኞች ይወለዳሉ። ሁኔታ የማያቆሙ ይወለዳሉ። ካራ ላይ ሄሎ ሄሎ
እንደገና በእናንተ ቤት ሌላ ነቢይ ይነሳል። ሄሎ 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 እሳት የለበሱ ይነሳሉ። ጸጋ የለበሱ ይነሳሉ። ምድሪቷን የሚፈወሱ ይነሳሉ። ጫካን የማይፈሩ ይነሳሉ። ወሬ የማያቆማቸው ይነሳሉ። እኔ ነኝ የሚል ካለ ጮሆ አሜን ይለኛል። ኧረ አንድ ሰው ጮሆ እኔ እነሳለሁ በል እባካችሁ። እኔ እነሳለሁ በል እባካችሁ። ሰበር ዜና ትውልድ ሆይ ስማ፣ ሰበር ዜና። እንደገና እሳት የላሱ ነቢያቶች ይወለዳል። ሰበር ዜና፣ ሰበር ዜና። ከኢትዮጵያ ተነስቶ ለዓለም መድኃኒት የሚሆኑ ይወለዳል። ሰበር ዜና፣ ሰበር ዜና። ከየቤቱ ነቢይ ይነሳል። ከየቤቱ ነቢይ ይነሳል። ከየቤቱ ነቢይ ይቀባል። ከየቤቱ ነቢይ ይቀባል። በየመንደሩ ነቢይ ይቀባል። በየመንደሩ ቤተ ክርስቲያን ትተከላለች። አራው እንደገና ቅባቱ ያገኛል። እንደገና ሞገሱ ያገኛል። እባብን የማይፈሩ ነገሥታቶችን የማይፈሩ የምድሪቷን ጭንገፋ የሚመቱ ሁኔታን አልፎ የሚያገለግሉ ዝሙት የማያቆማቸው ራብ የማያቆማቸው ለእውነት የሚሞቱ በዓለም አደባባይ ይቆማሉ። በዓለም አደባባይ ይቆማሉ። እኔ ነኝ የሚል ካለ አሜን። የነቢያትን አገልግሎት የሚመታ የጸጋ አገልጋዮችን የሚያስደነግጥ በትልቅና በትንሽ ቆሞ ቤቱ ላይ ቁጭ ብሎ የሚያወራ እዛና ፕሮፓጋንዳ የሚያወጣ እንደ እግዚአብሔር ሰው እናገርሃለሁ። አሁን የሚነሱ ተረኞች አይደሉም። አሁን የሚነሱ ፈሪዎች አይደሉም። አሁን የሚነሱ ትጥቅ የፈቱ አይደሉም። አሁን የሚነሱ ባዶች አይደሉም። አሁን የሚነሱ የማይፈሩ ናቸው። አሁን የሚነሱ የተቀቡ ናቸው። አሁን የሚነሱ እሳት የለበሱ ናቸው። አሁን የሚነሱ ወሬ ማይሰሙ ናቸው። አሁን የሚነሱ ከላ ማያቆማቸው ናቸው። እኔ ነኝ የሚል ካለ ዛሬ ይነሳል። እኔ ነኝ የሚል ካለ ዛሬ ይነሳል። እኔ ነኝ የሚል ካለ ዛሬ ይነሳል። ኧረ ይነሳል። ኧረ ይነሳል። ኧረ ይነሳል። የብዙዎችን በረከት የበላ ወዮለት። ትጥቃቸውን ያስፈታው ወዮለት። አሁን የሚነሳ ትውልድ የማይመለስ ትውልድ ነው። አሁን የሚነሳ ትውልድ አካብን የማይፈራ ትውልድ ነው። አሁን የሚነሳ ትውልድ ፈርዖንን የማይፈራ ትውልድ ነው። አሁን የማይነሳ ትውልድ ወረቀት የማይፈራ ትውልድ ነው። አሁን የማይነሳ ትውልድ ደብዳቤን የማይፈራ ትውልድ ነው። ይሄ መልእክት እኔ ነው የሚል ካለ ጮሆ አሜን ይልበቃል። እኔ ነው የሚል ጮሆ አሜን። በደምብ ስሙ። እንደ ኤልያስ ያሉ መገለጥ ነው። እንደ ኤልያስ የማይፈሩ መገለጥ ነው። በእሳት ከሰማይ የሚያወርዱ መወለድ ነው። ከባኦል ጋራ የሚገዳደሩ መወለድ ነው። ጦንቃዮችን የሚያርዱ መወለድ ነው። አስማተኞችን የሚመቱ መወለድ ነው። ባኦልና የበዓል ነቢያቶችን የሚያረዱ መወለድ ነው። እኔ አላውቅም። የሆነ ሰው ጉልበት ላይ ነቢይ ይወለዳል። ሄሎ ይህን ትንቢት ውሰደው ባካችሁ። ከዚህ በኋላ ተራ ትውልድ አትወልድም። ከዚህ በኋላ ተራ ልጅ አትወልድም። ከዚህ በኋላ ተራ ማፀን አይሸከምም። ከዚህ በኋላ ቅባት ያለው ልጅ ይወለዳል። ኃይል የሸከመ ልጅ ይወለዳል። ቅባት የተሸከመ ልጅ ይወለዳል። ዓለም የማይፈራ ልጅ ይወለዳል። ሞገስ የለበሰ ልጅ ይወለዳል። ኧረ እኔ ነኝ የሚል ጮሆ አሜን ይልባጋል።